አንድ ነገር ልንገራችሁ። የነገ ህይወትህን ለማስተካከል ደፋ ቀና ስትል የፈለገ ያክል ቢደክምህ እረፍት ውሰድ እንጂ እንዳታቆም። ምክንያቱም እንኳን አንተ መቃብር ውስጥ ያሉ ሰዎች እንኳን ምኞት ነበራቸው። ግን አስታውስ፣ አንድ ሰው ታሞ ጤናው እንዲመለስለት ከመመኘት የበለጠ ሌላ ምኞት የለም። አንዳንዴ ምንም ባይኖርህ እንኳን ጤነኛ ስለሆንክ ፈጣሪን አመስግን። ምስጋና ባለህ ነገር ላይ እንዲጨመርልህ ያደርጋል። አመሰግናለሁ።